ሰላም ሰላም ኢትዮጵያውያን፣ ይህንን መልእክት ለሁላችሁም ኢትዮጵያውያን ሙስሊም ክርስቲያን ሁላችሁ ይህንን መልእክት እንግዲህ በጥሞና እንድታዳምጡ እፈልጋለሁ። ዋናው መልእክቴ የሃይማኖት ንጽጽር ላይ ለምትሰሩ ፕሮቴስታንትም ሆኑ ኦርቶዶክሳውያን፣ ሙስሊም ስለማያገባችሁ ነገር እባካችሁ አትፈትፍቱ። የሰውን ሰላም የሀገርን ሰላም ሊያደፈርስ በሚችል መንገድ ምንም አይነት ነገር ውስጥ አትግቡ። የያዛችሁትን እውነት ብቻ አስተምሩ። የራሳችሁን ኦርቶዶክስ ሆነ ስለ እስልምና አታውራ። በቃ ኦርቶዶክስ ገና ተዝቆ ተዝቆ የማያልቅ ትምህርት አላት። የእውቀት ባህር ነች። ተማር፣ የተማርከውን አስተምር፣ ላላወቀ አሳውቅ። ኦርቶዶክስን ስበካት። እስልምና ጋር ምን ያንጠለጥልሃል? ሙስሊሙ አውቃለሁ የምትለውን የሃይማኖትን ትምህርት የራስህን አስተምር ለተከታዮች። ስለ ክርስትና ለምን ታወራለህ? ለምን ሀገር ሰላም እንዲሆን አትፈልጉም ወይስ ምንድን ነው? የሰላምን ዋጋ ለምንድን ነው ማወቅ ያቃተን? በፖለቲካዊ ቀውስ ሀገር የገባችበት ነገር ገና ከዛ ሳይወጣ ጥፋቶቹ ከሀሳባችን እንኳን ሳይጠፉ ይሄ ሁሉ ወጣት አልቆ አሁንም በማለቅ ላይ እያለ አገር ሳይረጋጋ ድጋሚ ሃይማኖታዊ ቀውስ ለመፍጠር ለምን ትሮጣላችሁ? ትክክል አይደለም። በቃ ፕሮቴስታንቱም የራስን እምነት ስበክ፣ የገባህን እውነት ስበክ። ኦርቶዶክስ ትክክል አይደለችም ብለህ ብታወራ ፕሮቴስታንትን ልክ አያደርገውም። እውነት አለኝ ካልክ የራስን እውነት ተናገር፣ አስተምር። ኦርቶዶክሱም እንደዛው፣ ሙስሊሙም እንደዛው። አንዱ አንዱን በመንቀፍ አንዱ ትክክለኛ ሊሆን አይችልም። የያዝከውን እውነት አስተምር። ዛሬ ሶሻል ሚዲያ ላይ 4-5 ሆኖ የተጀመረ ነገር ወደ ከፋ ነገር እየሄደ እንደሆነ እያየን ነው። በቃ ምንም አንፈልግም። የሃይማኖት ንጽጽር በቃ ምንም አያደርግም። እውቀት አለኝ የምትሉ እናስተምራለን የምትሉ ኦርቶዶክሳውያን እኛን አስተምሩን። የኦርቶዶክሳዊ የሆነን ትምህርት አስተምሩን። ሙስሊሞችም ለተከታዮቻችሁ እስልምናን ብቻ አስተምሩ። ለምን የሰውን ሃይማኖት ትዘልፋላችሁ? አንዱ የአንዱን ሲነካ ያም ደግሞ የመልስ ምት ይኖረዋል። ከዚህ ግን አሁን ከሃይማኖታዊ ንጽጽሩ ወጥቶ ወደ ዘለፋና ወደ ትችት ጭራሽ ይህም ከዚህም አልበቃ ብሎ ወደ ግጭት እየሄደ ነው። ምንም የማያውቀውን በሰላም እየኖረ ያለውን ህዝብ ለምን ወደ እሳት ውስጥ ትከቱታላችሁ? ዛሬ እዚህ ጋር እንደ ቀልድ ሶሻል ሚዲያ ላይ የተቀሰቀሰ እሳት ነገ ወደማይበርድ ወደማይጠፋ ነገር ሊወስደን ይችላል። ሰላም ለሁላችንም ያስፈልገናል። የጋራ ሰላምን ደግሞ ተጋግዘን በጋራ የምናመጣው ነው። አንዱ ስለፈለገ ብቻ ሰላም አይመጣም። ወደድንም ጠላንም ተከባብረን አንዳችን የአንዳችንን ሳንነካ ርቀታችንን ጠብቀን በመኖር ነው ሀገራችን ሰላም ልትሆን የምትችለው። የሀገራችን ሰላም ደግሞ ለሁላችንም ያስፈልጋል። ዛሬ ወተን ንጽጽር ብለን የምንናገርለት ሃይማኖታችን ነገ ፈጣሪያችንን በስነ ስርዓቱ ለማምለክ ሰላም ያስፈልገናል። መቅደሶቻችን በሰላም መቆም አለባቸው። የሰቀቀን ኑሮ ውስጥ እንድንገባ ለምን ታደርጋላችሁ እንዴ? የሰላምን ዋጋ ተገንዘቡ እንጂ። ትልልቅ ሰዎች ነን ብለን አይደል ሶሻል ሚዲያ ላይ ወጥተን የምንናገረው? ወደ ግጭት ሊያስገቡ የሚችሉ ነገሮችን አትነጋገሩ። በቃ ያገባን። እያንዳንዳችን የራሳችንን ትምህርት እናስተምር፣ አንዘላለፍ፣ ተከባብረን እንኑር። ምክንያቱም ኢትዮጵያ እስላሙም ክርስቲያንም የተለያየ ሃይማኖት ያላቸው ሰዎች የሚኖሩባት ሀገር ነች። ሁሉም ሃይማኖቱን ይዞ ይኑር። እውነት ሲገባው እውነት ነው ወዳለው መሄድ ይችላል። በቃ ከዛ በተረፈ እኔ ተነስቼ እስልምናን ብዘልፍ እስላሙ ተነስቶ ደግሞ የኔን ሃይማኖት ክርስትናን ቢዘልፍ ከግጭትና ሰላም ከማጣት ውጭ የምንፈጥረው ምንም ነገር የለንም። ቆም ብለን እናስብ። እንደ ባለ አእምሮ እንሁን። የተሰጠንን አእምሮ እንጠቀምበት። ለሀገር ጠንቅ ነው። ቅድም እንደተናገርኩት በፖለቲካ የገባንበት ቀውስ ስንት ነገር ነው ያሳጣን። ጥቂት የሚተዋወቁ ሰዎች፣ ጥቂት በፖለቲካው ዙሪያ ያሉ ሰዎች እነሱ ባልተስማሙበት ነገር ምክንያት ለአይን እንኳን ለሰከንድ ተያይተው የማያውቁ ህፃናት፣ ወጣቶች ረግፈው አላለቁም? በሚሊዮን የሚቆጠር ሰው ዛሬ ስንት አካለ ጎዶሎ አለ ሀገራችን ላይ።
ስራ መስራት እየቻለ ሀገርን ሊያለማ የሚችል ኃይል ወጣቱ አልተበላም። በዚህ እኮ ሀገር ነው የምትጎዳው እኮ። አምራች ኃይል የምታጣው እኮ ሀገር ነች። ያለ ጧሪ ያልቀሩም አረጋውያን። ይህንን እንዴት ቆም ብለን ወደኋላ አሁንም እኮ አለ ሀገራችን ላይ ገና አልተረጋጋም እኮ። ኢትዮጵያ እኮ ብዙ ችግር አለ። በቃ ያሉብን ችግሮች አይበቁንም። በዚህ ላይ ሃይማኖታዊ ነገር ድጋሚ ደግሞ የሚጨመርበት በቃ አንፈልግም። ትክክለኛውን የራሳችንን ቤተክርስቲያን የምታስተላልፍልንን ትምህርት አስተምሩን። በቃ ሰው እንደዚህ አይነት የሃይማኖታዊ ንጽጽር ውስጥ የሚገባው ሰላም ሆኖ ተነጋግሮ በእውቀት ተነጋግሮ በትዕግስት ተምሮ የተማመነ አንዱ ወደ አንዱ ከሄዶ ካልሄደም ደግሞ ተከባብሮ እዛው ጋር ሲጨርስ ነው እንጂ ሰጣ ገባ ከሶሻል ሚዲያው ወጥቶ ሰላማዊ ሰልፍ፣ ጦርነት፣ ግብግብ አንዱ ከዚህ ሲነሳ ይሄኛውም ዝም አይልም ይነሳል። ነገስ ሰይፍ እንማዘዝ እንጋደል? ምንድን ነው የምታስቡት? ምንድን ነው የምትፈልጉት? በቃ ይቅር። የሃይማኖት አባቶች ከኦርቶዶክሱ፣ ከፕሮቴስታንቱ፣ ከእስልምናውም ተነሱ፣ ተነጋገሩ። ልጆቻችሁን ሁላችሁም በየቤታችሁ ያዙ። በቃ አያስፈልግም። ተከባብረን ነው። የሀገር ሰላምቱን አይበቃንም እንዴ? ጦርነት አይበቃንም? ግጭት እስከ መቼ ነው በእንደዚህ አይነት ሁኔታ ውስጥ የምንቀጥለው? ነጋ ጠባ በሰቀቀን ለልጆች ምን እናውርስ? ለህፃናቶች አሁን ለሚፈጠሩ ህፃናቶች የትኛዋን ሀገር ነው የምናስረክበው? ኧረ እባካችሁ ከቀልባችሁ ነው። ፈጣሪ የማይወደውንም ስራ አትስሩ። የራሳችሁን ስሜት መቆጣጠር ያቃታችሁን ስሜት ይዛችሁ እየወጣችሁ እንደፈለጋችሁ እየተናገራችሁ ምንም የማያውቀውን ህዝብ ይዛችሁ ገደል ውስጥ አትገቡ። በቃ ይቅርባችሁ። ሶሻል ሚዲያ ላይ የራሳችሁን ሃይማኖት ማስተማር ካልቻላችሁ ይቅርባችሁ። አይ እውቀቱ አለኝ አስተምራለሁ ካላችሁ ደግሞ የያዛችሁትን እምነታችሁን አስተምሩ። አራት ነገር ሌላ ሰጣ ገባ አያስፈልግም። ተከባብረን ብንኖር መልካም ነው ብዬ አስባለሁ። አመሰግናለሁ።